ሀገሬ ኢትዮጵያ ሞኝ ነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ የሚለውን ስነ ቃል የተናገሩት የጥንት አባቶቻችን የዚያ የደጉ ዘመን ነብይ የሚል ስያሜ ቢሰጣቸው የሚጋነን አይሆንም። ትናንት የደረሰባቸውን በደል በስነ ቃል ሲያስቀምጡ ቀናት እየከነፉ ብዙ ዓመታት ተቆጥረው እንኳን ስነ ቃሉ ዛሬን የሚገልጽ ሆኖ ተገኝቷል። አባቶች ትናንትናን እያሉ ዕለቱን ብቻ ሳይሆን ዛሬን በመነጽር ተመልክተው ስነ ቃላቸውን አስቀምጠውልናል። እናም የዛሬው ትውልድ የጥንት አባቶቻችን ስነ ቃል ዳግም እያነበነበው ነው። ሀገሬ ኢትዮጵያ ሞኝ ነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ። ይህ ስነ ቃል ዛሬም በትውልድ ሲደገም ያለ ምክንያት አይደለም። ነገሮቹ ተዘበራርቀው ከሳሽና ተከሳሽ፣ አጥፊና ጠፊ፣ ሰሪና አሰሪ ባለመለየቱ የአንዱን ቦታ ሌላው የሌላውንም ቦታ አንዱ እየወረሰ ደጋጎችን ከጨዋታ ውጭ በማድረጉ እንጂ በዚህ ዘመን ወጣቱ እንደመፈጠር ከባድ ነገር የለም። ስራ አጥነትና ኑሮ ውድነት እንዳለ ሆኖ በየጊዜው በሚከሰቱ ግጭቶች ሰበብ መቀመጥ ሆነ መነሳት፣ መጓዝም ሆነ መቆም እንዳይችል ተደርጎ በየፑልፔቱ ተቅበዝባዥ ሆኖ እንዲኖር ተደርጓል። የሚወሩት ብዙ ናቸው፣ የሚታዩትም እንዲሁ። በሚሊዮን የሚቆጠሩ ወጣቶች በየጊዜው ስራ እየተፈጠረላቸው ነው። ሀገሪቱ ልማት በልማት ደምቃለች። እኛ ጋር ግን ጠብ ያለ ነገር የለም። ኑሮ ውድነቱ ወገባችን አጎብጦን፣ ፀጉራችን መልጦን፣ ወዛችን ተራግፎ፣ ረሃብ ያከረረው ከንፈራችን እየመጠጥን ምናልባትም እኛ ያለነው ሌላ ዓለም ላይ ይሆን ብለን ራሳችንን ልንጠይቅ ተገድናል። እናንተስ እንዴት ናችሁ?